ሰላም እንዴት ናችሁ? ውድ የኤልሲቲዩብ ተከታታዮች ይህን ቪዲዮ የምትመለከቱ ሁላችሁም ሰላማችሁ ሰላም ብለናል። ይብዛ። እንዴት ናችሁ? የሮመዳን ስራ እንዴት ይዛችኋል? የመዳም ቅመሞች ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ዛሬ ለመዳም ቅመሞች አበዝ ተስፋ ለቆረጣችሁ እኛም መዳም ቤት ብዙ ያሳለፍነው ነገር አለ። ያን ይዘላችሁ መተናል። እስከ መጨረሻው አብራችሁን ቆዩ። ይህን ቪዲዮ የምትመለከቱ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። እናመሰግናለን። ዛሬ እንግዲህ ርዕሳችን የሚሆነው በቃ በፍቅር ተስፋ የሚቆርጡ ለሌላ ሰው ብለው ወይም ለቃሉ አጠቃቀም ይቅርታ ለወንድ ብለው ራሳቸውን የሚያጠፉ ከመጉዳትም በቅር የሚያጠፉ አሉ እና ለእነሱ ትንሽ እኛ እንግዲህ ከተሞክሯችን እንድንለግሳቸው ልጆች ነን፣ ግን ብዙ ነገር አሳልፈን እዚህ ደርሰናል። እግዚአብሔር ይመስገን በፈጣሪ ቸርነት በርታ። አዎ በፈጣሪ ግዛ እዚህ ደርሰን ለእናንተ መልዕክት ለማስተላለፍ በቅተናል። ክብር ለመድኃኒዓለም ይሁን እና ዛሬ እንግዲህ አሁን በባለፈው ያቺ ራሷን ያጠፋችው ልጅ ላይ እሷ ለባይዘው ለወንድም ላኑ ምናምን ይላሉ። ግን ደግሞ የውስጧን የምናውቀው ፈጣሪ ነው። ግን ደግሞ ላይሆንም ይችላል። ደግሞ አጽሟ ሲመረመር ምናምን የውስጥ አካሏ የለም እያሉ ነው። እንግዲህ ብቻ እግዚአብሔር የንጹሐን እንደምሱ ይክፈል። እሱ እኛ አንችልም፣ እሱ ነው ተዋክቶ የሚመልስልን እና እሷ ኮሜንት ላይ አብዛኞቻችሁ ስናይ አብዛኞቻችሁ ተስፋ የቆረጣችሁ ናቸው። ለምንድን ነው ነበረ ምናምን ነው እኛ በዚህ እድሜያችን ብዙ ነገር አሳልፈን እዚህ ደርሰናል እና የሆነ ከበረታችሁ ሁሉም ነገር ያልፋል፣ ከፍ ያልፋል እንላለን። ታገሱ፣ ተስፋ አትቁረጡ። እርግጥ ነው የሰው ቤት ይሰለቻል፣ ብዙ ስቃይ ያለው ደግሞ እግዚአብሔር ከሰው ቤት ያወጣችሁ የራሳችሁን ስራ በቃ ትንሽም ብሆን በቃ ጥንካሬውን ሰጥቷችሁ የራሳችሁ ስራ እንዲኖር ነው በቃ ጸሎት ማድረግ እና እኛ እግዚአብሔር ይመስገን። እንግዲህ ምን ልመክሩ ነው እናንተ ምንድን ነው ያያችሁት? ብርታት እንሆናችኋለን ብለን ይሄን ነገር ይዘን የመጣነው። በነገራችን ላይ እኛ ስንታይ ትንሽ ነን፣ ስንታይ ከእድሜያችንም አንጻር ትንሾች ነን፣ ግን ብዙ ነገር አሳልፈን ብዙ ነገር ያለ እድሜያችን ተጋፍጠን እዚህ ደርሰናል እና ደግሞ የሆነ ነገር ሰው የለኝም አትበሉ። አሁን ስደት ላይ አብዛኞቻችን በቃ እኔ እኮ ሰው የለኝም ብጠፋ የሚፈልገኝ ሰው የለም ምናምን ነው የምትሉት። እግዚአብሔር ካለ ምን አጥፋላችሁ? በቃ ወደ እግዚአብሔር መሸሸግ። ደግሞ ጓደኛ በቃ ለጓደኛም ለእህት ለወንድም ካልታደላችሁ እንደ ድል ሆኖ ብቻችሁን እንኳናችሁ በቃ ተስፋ አትቁረጡ። ሌላ ነገ ቀን ነው። ነገ እናንተ መለወጫ ሊሆን ይችላል። ስለዚህ በቃ ተስፋ አትቁረጡ በይኔ። ነገ አዲስ ቀን ነው። በቃ ስለ ፍቅር ዙሪያስ ምን ታያቸዋለሽ? ስለ ማፍቀር መቼ ቢያፈቅሩ ጥሩ ነው? በቃ ከፍቅር ያው ተፍቅር ወደ ትዳር አይደል? በትዳርና ከሞት የሚቀር የለም ይባላል እና በቃ የሆነ የራሳችን ነገር ሲኖረን ቶሎ ዘለን ባንገባ ደግሞ የማይሆን ቶሎ ዘለን ስንገባ የማይሆን ውስጥ እንገባና ከዛ ተነስቶ ምናምን ነው ተስፋ ወደ መቁረጥ የሚካሄደው። አብዛኛው ሰው እዚህ ሀገር አሁን ሳትዋደዱ ምናምን እየተጋባችሁ ጋብቻ ምናምን እንደዛ መሆን የለበትም። ደግሞ የሳዑዲ ትዳር ብዙ ማይሳምር ምናምን ይባላል። ለምን መሰላችሁ? ሳንጠላና እንጋባና ሳንግባባ እንፋታለን። እሱ ነው። አትቸኩሉ። ካገባችሁም እንኳን ለምትወዱት ሰው ተወዱ ብዬ ነው የማስበው። ለሚወዱት ሰው መጎዳት ደስታ ነው። በእኔ አስተሳሰብ እንደዛ ነው። የምትወዱትን እናንተ ግን እኮ አይመከርም። ሴት ልጅ የሚወዳት ነው ማግባት ያለባት። ደግሞ እኔ ግን በቃ ለመወደው ሰው ብጎዳ ነፃነት አለ። እኛ ሴቶች ደግሞ የሚወደንን አንወድም ችግሩ እና በቃ እንደዛ እንደኛ አሁን ስለ ፍቅር ይቅርብ መምከሩ። አዎ እንደግ መሰለኝ እና እስኪ ምን ትላላችሁ? እንምከር በቀጣይ 4 አመት ስትሆናል ምናምን ካላችሁ ብዙ አለ የሚመከር ብዙ ጣውረዳ አሳልፈን ነው እዚህ የደረስነው። ይሰሉይ አልቅሱ ብዙ ደም በቃ ብዙ ነገር አሳልፎ ነው የሆነ ነገር ላይ የሚደርሰውና አሁን ምን እየሰራን እንደሆነ ብታው እስማም ግን በቀጣይ በሌላ ዘነናችሁ
ራሳቸው እንደ አይ ቅርብ እና ብቻ እንደምላችሁ ከሆነ በቃ አንድ ሰው ስራ ብናድን በይ ነው። ጠንክራችሁ ስሩ። ስራ ክባሉን ያከብራል ይባላል። አትውጡ ወደ ውጭ፣ ብር አታባክኑ፣ ያዙ። ብር ያዙ። ለቤተሰብ ምናምን እያላችሁ ብዙ ነገር በቃ እንትን አትበሉ። ራሳችሁን ሆኑ። አይሆነ በቃ ሲከፋችሁም ለብቻችሁ ጸልዩ፣ አልቅሱ። ሁሉም ነገር ያልፋል። የማያልፍ ነገር የለም። ዛሬ ላይ ሆኖ ያስለቀሳችሁ ነገር ነገ ላይ በቃ እንደ ታሪክ መስሎ ምናምን እኔን ያለፍኩት ልትኖሩ ትችላላችሁ። ደግሞ ፈጣሪ ደህና ሰው ይስጠን ብላችሁም ጸልዩ። ፈጣሪ በዛው ብዙም የጎዱን ሰዎች አሉ፣ የሚጎዱን ሰዎች አሉ። ደግሞ እግዚአብሔር ይሰጠናል ረዳት። አሁን እኛ አሉ ሰው በጣም መልካም ሰዎች አሉ ተጎናችን። በእነሱ እርዳታ ምናምን ነው እዚህ የደረስነው። ደግሞ እንደዚህ ምንም ሰው የሌላቸው አሉ። ደግሞ ለእናንተ ቀናሉ። በእርግጥ ተስፋ ያስቆርጣል፣ ያስለቅሳል። ግን በቃ ቻሉት። ምንም አይቻል ነገር አለ። በርቱ፣ ጠንክሩ። ስራ እንዴት ነው? የረመዳን ስራ አሁን ረመዳን እየደረሰ ነው። ትንሽ ቀን ይቀርባል። 2 ቀን 3 ቀን በጣም ትሰላቻላችሁ። እንቅልፍ አይኖርም። በጣም ከባድ ነው። አይዟችሁ፣ አይዞን፣ ሁላችንም አይዞን። ሁላችንም የምንደክምበት የራሳችን የሆነ ስራ አለን። በቃ ምኞት አለን። እዛ ለመድረስ ደግሞ ማለፍ አለብን የግድ። ጥሩን ለመቅበስ መራራውን ማለፍ የሚባል ነገር አለ። ስለዚህ እንደዛ ነው እንላችኋለን። በርቱልን። ትናንት የለቀቅነው ቪዲዮ 100 ቪው ታይቶልን ደስ ብሎናል። 20 ምናምን ላይክ እስኪ 500 አስገቡን። 1000 ቪዋችን ከፍ እንዴ እስኪ አበረታቱ። ማርያምን በቃ አበረታቱ። የመዳም ቅመሞች እርስ በርሳችን ችግሩ አንደጋጋፍማ። ለምንድን ነው እስኪ በእኛ እስኪ ከተደጋጋፈ ሳውዲ ላይ በቃ ሳውዲ ላይ ከመዳም ቅመሞች ውስጥ ወተን በራሳችን ለመፍጨርጨር ስንጥር ምን የጀመርነው እኛ አግዙን። ማርያምን አሉ ግን አይቻላቅም። እንግዲህ ካሉ እስኪ ሼር አድርጉልን ሊንካቸውን ምናምን እኛም እንትን እንላለን። ግን እኛ ጀማሪ ከሆንም እኛ ለእናንተ መንገድ ማለት እንትን ነው መንገድ እየከፈትን ነው። ትምህርት ደግሞ እያንዳንዱ የምናገኘው ደግሞ ሼር እናደርጋቸዋለን። ስለዚህ እኛና ቪዲዮ ስንለቅ እናንተ እዩልን፣ ተከታታዩልን። በቃ በቀጣይ ሌላ ቪዲዮ ይዘን እንመጣለን። አይርዛምባችሁ። ላይክ ሰብስክራይብ ያደረጋችሁ አባላታችሁን። ቻው፣ መልካም ቆይታ። ስላዳመጣችሁ እናመሰግናለን።